ጤና ይስጥልኝ የቅዱስ ሚካኤል የባህል ሕክምና ቲዩብ ቻናል ተከታታዮች፣ እኔ ሐኪም ሰለሞን አዳሙ ወርቅነህ እባላለሁ። የቅዱስ ሚካኤል የባህል ሕክምና ባለቤትና እንዲሁም መስራች ነኝ። ዛሬ ይላችሁ የቀረብኩኝ ባለፈው ስለ አንድ እጽዋት ቲክቶክ ላይ አውርተን ነበር። እሷ እጽዋት ለብዙ ኬዝ ወይ ደግሞ ለብዙ አገልግሎት እንዳላት ተነጋግረን ነበር። ዛሬ በተለያየ ቴክስት ወይንም ደግሞ በስልክ ስለ ድክመተ ወሲብ እንዴት እንጠቀማት ስላላችሁኝ ስለሱ ጥር ያለች ቪዲዮ እንነጋገራለን ማለት ነው። ማን መጠቀም እንደሌለበት ከምን ጋር መጠቀም እንዳለብን ማለት ነው። ይችን እጽዋት አንደኛ መጠቀም ያለብን በሙያተኛ ቢሆን ትልቅ ይመከራል። ግን አንዳንድ አዳጉ ሀገሮች ላይ እንደ ኮሪያ እንደ አሜሪካ አማዞን ላይ ታሽጎ እየተሸጠ ይገኛል። ይህ እዛ ላይ የምታገኙት ስሙ ጄሲንግ ይባላል ማለት ነው። ስለዚህ ብዙዎች የደወላችሁልኝ ውጭ ሀገር ያላችሁ ሰዎች ስለሆናችሁ ጄሲንግን በምንጠቀም ሰዓት የኤችአይቪ መድኃኒት ሆነ የስኳር መድኃኒትም ቢሆን የደም ግፊትም ቢሆን መድኃኒት መጠቀም የለብንም። ይህን መድኃኒት አቁሙት እያልኳችሁ አይደለም። እዚህ ጋር ጄሲንግን ወይም ደግሞ ዕፀ ለባዊት ወይ ደግሞ ገጸ ሰብን በምንጠቀም ሰዓት በፍጹም ፓራስታሞን ቢሆን መጠቀም የለብንም ነው። ምክንያቱም የዛን ቀን በምንጠቀም ሰዓት ስኳራችንን ደም ግፊታችንን ቸክ ማድረግ አለብን። ቸክ ካረግን በኋላ መስተካከሉን ወይም ደግሞ ከወረደ በኋላ መጠቀም እንችላለን እንጂ መድኃኒቱን ቀጥታ የስኳሩን መድኃኒት ተጠቅመን ጄሲንግን ወይም ደግሞ ገጸ ሰብን ወይም ደግሞ ዕፀ ለባዊትን ብንጠቀም አደጋ ላይ እንወድቃለን ማለት ነው። ሌላ በምን መልኩ እንጠቀም ካላችሁ በተርም መጠቀም ከተርም ጋር መጠቀም ትችላላችሁ። እንዲሁም ደግሞ በአጥሚት በሻይ በተለያየ መልኩ በተለይ ውጭ ያላችሁ የትም ቦታ ላይ ጄሲንግን ስለምታገኙት መጠቀም ትችላላችሁ ማለት ነው። ሌላ ለመሃን ይሆናል። መሃን ለማብራራት ረዘም ያለ ቪዲዮ ይፈልጋል ማለት ነው። ይሄ ጄሲንግ የሚሆነው ግን ምክንያቱም አንዳንድ ወንድ እንቁላል ስፐርሙ እንቁላል የመስበር አቅሙ ዝቅተኛ ከሆነ የመውለድ እድሉ 50% ነው ማለት ነው። ስለዛ ግን ስለ የዘር ፍሬ ጥራትን ለማሻሻል ወይም ደግሞ ለማሳደግ ጄሲንግ ትልቅ አስተዋጽኦ ስላለው ጄሲንግን ለመሃን ወንድ ወይም ደግሞ እንቁላል የመስበር አቅሙ ዝቅተኛ ለሆነ ሰው ቢጠቀመው ጄሲንግ ትልቅ አስተዋጽኦ ስላለው ብትጠቀሙት ጥሩ ነው ማለት ነው። በተለይ ውጭ ያላችሁ ሰዎች ጄሲንግን በቀላል መልኩ ስለምታገኙት በተለይ ግን ስትጠቀሙ በጥራት መልኩ መዘጋጀቱን ማጣራት ይኖርባችኋል ማለት ነው። እኔ ምሳሌ አሁን አንተ እንድትጠቀመዋለህ ብትሉኝ ጄሲንግን በፍጹም አልጠቀመውም። ራሴ ነው የማዘጋጃቸው። ራሴ ካዘጋጀው በኋላ ነው ቀምሜ ምን ብዬ የምሰጥ እንጂ ቀጥታ ጄሲንግን ከተጠቀሙ ብዬ አልሰጥም። ምክንያቱም እኔ ከምን እንደሚዘጋጅ ስለማላቅ ኃላፊነቱን ስለማልወስድ ማለት ነው። ስለዚህ ስለ ድክመተ ወሲብና ስለ ጄሲንግ ካወራን ሌላ ለኢንፌክሽን ትልቅ አስተዋጽኦ አለው። እንዲሁም ለስኳር ፍቱን መድኃኒት ነው። እንዳልኳችሁ ለስኳር በሽታ ስንጠቀም ከመድኃኒቱ ጋር መጠቀም የለብንም እያልኳችሁ ነው። ልክ ጄሲንግን ትጠቀሙና በበነገው መመርመር አለባችሁ። ምን ያክል እንደቀነሰ ማወቅ ትችላላችሁ። ለደም ግፊት ስትጠቀሙ እንደዛ ያደረጋችሁ መጠቀም ነው። በጥራት መዘጋጀቱን እንዳትረሱ። ለኢንፌክሽን ለማህፀን ኢንፌክሽን ትልቅ አስተዋጽኦ አለው። እሱንም በሻይ መልኩ እንዲሁም ደግሞ በአጥሚት መልኩ በተለያየ መልኩ ብንጠቀመው ለማህፀን ኢንፌክሽን ትልቅ አስተዋጽኦ አለው ማለት ነው። እዛ ጋር ቅድም ያልነገርኳችሁ ነገር አለ። ይሄ ድክመተ ወሲብ ላይ ስትጠቀሙ ቪያግራ ከጠቅማችሁ እንዳትጠቀሙ። ቪያግራ ከጠቅማችሁ ይህን እጽዋት ወይም ደግሞ ይህንን ፓውደር ወይም ደግሞ ጄሲንግን ብትጠቀሙ አደጋ ላይ ትወድቃላችሁ። ይሄ ጥርጥር የሌለው ነገር ስለሆነ
ይህንን ጥንቃቄ እንድታደርጉ ማለት ነው። ጄሲንግ በእንግሊዝኛ አጠራሩ ነው። በእኛ አካባቢ ገጸ ሰብ ወይም ደግሞ ዕፀ ለባዊት እየተባለች የምትጠራ እጽዋት ናት። በሙያተኛ ካልተዘጋጀች ለሌላ ኬዝ ብዙ ጊዜ እዚህ ላይ ማብራራት ስለማልጠቀመው ነው። ለብዙ ነገር ስለምትሆን ሳይድ ኢፌክት ስላላት በባለሙያ ብትሆን ይመከራል። ኢትዮጵያ ውስጥ የት አካባቢ ትገኛለች ብላችሁ አንዳንድ ባለሙያ መሰላችሁኝ የጠየቃችሁኝ አለ። ክልል 6 ትገኛለች። 6 ማለት ቢሻንጉል ወይም ደግሞ ቻግኒ ወይም ደግሞ ሽናሻ አካባቢ ትገኛለች። እዛ አካባቢ ምናልባት በአገውኛ ወይ በሽናሸኛ ሌላ ስም እንዳላት አውቃለሁ። ገጸ ሰብ ዕፀ ለባዊት ማለት የግዕዝ ቋንቋ ነው። እዛ አካባቢ ያሉ ሊቃውንቶችን ብትጠይቁ በአገውኛም እንደምትባል ወይ በሽናሻ ይነግሯቸዋል። ከዛ ምዕመኖችን ስጠይቁ ያሳያቸዋል ማለት ነው። ግን እንደሌሎች እጽዋት ማንም የሚያውቃት ያለ አይመስለኝም። ግን ውጭ ላይ ስለሰለጠኑ በተለይ ኮሪያዎች በብዙ ነገር ነው የሚጠቀሙበት ማለት ነው። ጄሲንግ ምናልባት ቲክቶክ ላይ ያላያችኋት ሰዎች ካላችሁ በአረበኛም በእንግሊዝኛም እንደዚህ ፓኬጅ ሆኗል ማለት ነው። ይሄ ነው ማለት ነው። ይሄ ጄሲንግ ይባላል። ታምረኛ መድኃኒት ነው። መጠቀም ትችላላችሁ ማለት ነው። እኔ ግን እንደዚህ ነው አዘጋጀው። ከውጭም አስመጥዋለሁ። እዚህም አለ። ቲክቶክ ላይ አሳይቻችኋለሁኝ። ያው እንደዚህ ነው ማለት ነው። እንዳልኳችሁ ባለፈው አንድ ሚዲያ ላይ ረጅም ሰዓት ስለዚህ እጽዋት ተነጋግረናል። እጽዋት ታምረኛ እጽዋት ናት። እጅ አላት፣ እግር አላት፣ አይን አላት። ጥበበኞች ሌላ ነገር ሊጠቀሙት ይችላሉ። እኛ አሁን እያወራን ስላለን ስለ ጥበብ አይደለም እያወራን ያለን፣ እኛ ስለ በሽታ ወይ ደግሞ ስለ ሕክምና ብቻ ነው እያወራን ያለ ነው። ሌላውን ሌላ ጊዜ እናወራዋልበታለን ማለት ነው። ስለዚህ እቺ እጽዋት በተለይ ለስንፈተ ወሲብ አስተማማኝ መድኃኒት ናት ማለት ነው። ማነው እጽዋት ናት። ብትጠቀሟት ታምረኛ እጽዋት ናት። ቲክቶክ ላይ በነገራችን ላይ አሁን ወይም ደግሞ ቲዩብ እየተበላሸ ነው። ባለፈው ሆነ ቪዲዮ ላይ አውርቼበታለሁ ወይ ደግሞ ሆነ ቅድም ሴት ነው። ሁሉም ሐኪም ሆኗል። የሚያስጠላ ዘመን እንደደረስ ነው። ሁሉም ጥበበኛ ሆኗል። ግማሹ የንዋይ አፍቅሮ ያለው ነው። ግማሹ ደግሞ ፎሎ ምናምን እንዲበዛለት ነው። እባካችሁ ከጠንቀቁ። ያወራው ሁሉ ቲክቶከር ላይ የሆነ ሁሉ ሐኪም አይደለም። ከምድር ተነስቶ ሹፌር መሆን ይቻላል። ከምድር ተነስቶ ሌላ መሆን ይቻላል። ሕክምና ባለሙያ መሆን ግን አይቻልም። ለነገርኳችሁ አንድ እጽዋት ለማወቅ በትንሹ አንድ እጽዋት ለማወቅ 78 ዓመት ከዛ በላይ ይፈጃል። በጣም ከባድ ነው። እጽዋት ሴት ያለው ወንድ ያለው አንድ እጽዋት በ4 በ5 በ6 ስም ትጠራለች። ስለዚህ ጥንቃቄ እናድርግ። በሚቀጥለው ቪዲዮ ሮቃ የሚባል እጽዋት ኦሮሚያ ክልል ብዛት አለ። ስለሱ እናወራለን። ባለፈው አንድ ቲክቶከር ወይም ደግሞ ቲክቶከር የሆነች ሰው አውርታለች መሰል። ያችን አውርታ ምን ይዞ ሊመጣ ጉመሮ ነው ይዘልኝ መጣ። ምን ብሎ ሮቃ ነው ብሎ። ስለዚህ ስለ ሮቃ በደንብ አድርጌ በቪዲዮ ማሳያችኋለሁ። ስለሱም አብራራላችኋለሁ። ሌላ ውስጥ ርዕሴን ለቀኩኝ። ስለዚህ ይህን ካልኩ ላይክ፣ ሸር፣ ሰብስክራይብ አትርሱ። አመሰግናለሁ።